በ6 ዓመቷ አገቧት። በ9 ዓመቷ ማለት ሲገናኟት እንደታመመች ይበልጥ እስኪ መጽሐፉ አውጣውና የሆነ ያየን ያጣራውኝ ብዬ ደስ ይለኛል። በ9 ዓመቷ እንደተገናኟትና እንደታመመች ነው ያልከው? የተፈሰረበት ቦታ አንብብልኝ። አሁን እንትኑ አውጣውና ብታነብልኝ ይበልጥ እያነበብክ ብታስረዳኝ። ተዘወጀኒ النبي صلى الله عليه وسلم ላሳይሽ ወደ እኔ ገቡ ነው የሚለው ወሲብ አደረጓት ምናምን የሚል ቃል የለም እዛ ላይ። ለማንኛውም እንመልከተው። ያደርጉም ጥያቄ የሚሆን ነገር አይደለም። እኔ ላሳያችሁ እንዴ ተዘወጀኒ MIRE አሚር ጋብቻ የፈጸሙበትን ጊዜ ነው የጠቀሰችው። በ6 ዓመት አጫዋትና በ9 ዓመቷ ጋብቻ ፈጸሙ እንጂ ወሲብ አደረጉ የሚል ቃል የለም እዚህ ጋር አላሳየው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ በመካ የ6 ዓመት ልጅ ሳለሁ አገቡኝ። እኔም በመዲና የ9 ዓመት ልጅ ሳለሁ ጋብቻዋን ፈጸሙ አለች። ከዚያ በፊት ጋብቻ የሚባል አልተፈጸመም ነበር። ያ ማለት የሆነ ርክክብ ነገር ነበር የተደረገው፣ ያ ኒካህ ማሰር የሚባል ነገር። ከዚያ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ጋብቻ ፈጽመው ህይወትን የጀመሩት በዚህ ዓመት ነው። አይደለትም እናታችን አይሻ ሌላ አንዲት ዱርዬ ሴት የምትባል ሴት ብታገባ ባሌ በዚህ ዓመቱ ኒካህ አስሮኝ በዚህ ዓመቱ ወሲብ ከኔ ጋር ጀመረ ብላ አትናገርም። አይሻ ስለ ወሲብ እያወራች አይደለም። ነገር ግን በ6 ዓመቷ ኒካህ ስትታሰር ጊዜ ወደ ቤት አልገባችም ነበር። በ9 ዓመት ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ወደ ቤት መግባቷን እየገለጸች ነው። እንዳጠቃላይ ይህ ነው። አሁን በዚያ ዘመን የነበረ ሰው እንዴት ነበር የሚያገባው ብለን ስናይ ወንድ ልጅ በ11 ዓመቱ ያገባ ነበር። ወንድ ልጅ በ11 ዓመቱ እንደሚያገባ አሁን ይህን ትቀበላለህ ወይ በዚህ ዘመን ቢያገባ ስልህ ቅድም በፍጹም አልቀበለውም ብለሃል። ህፃን ነውና። በዚያ ዘመን ግን ትልቅ ሰው ነበር። ሴት ልጅ ደግሞ 2 ዓመት ነው የቀነሰችው። ልክ የዛሬ ወንድ ልጅ ለምሳሌ በ20 ዓመቱ ቢያገባ የ18 ዓመት ሴት እንደማግባት ማለት ነው። በጣም ተቀራራቢ የሆነ እድሜ ነው። ነው። ሌላኛው ነገር በመጽሐፍ ቅዱስ ላይ የትኛውም ስፍራ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ሴት ልጅ በዚህ እድሜዋ ታግባ የሚል የለም። ገብተዋል። ስለዚህ የ2 ዓመት ህፃን ልጅ ባገባ አይከለክለኝም ማለት ነው መጽሐፍ ቅዱስ። የትኛውም ስፍራ ላይ ሴት ልጅ በዚህ ዓመቷ ታግባ የሚል የለም። በ9 ዓመቷ እንዳታገባ የሚል የለም። በጥቅል እንደው ታዲያ ህፃን ልጅን ማግባት የሚለው ነገር ቃል በቃል በኢስላም ህፃን ልጅን ማግባት አይቻልም ተብሎ ቃል በቃል ተጽፏል። አይሻ ደግሞ ትልቅ እንደሆነች ራሷ ተናግራለች። ህፃን ልጅን ማግባት እንደማይቻል ትምህርት የሚሰጠው ኢስላም ብቻ ነው። ህፃን ልጅን አታግቡ የሚል መጽሐፍ ቅዱስ ላይ የለም። ኑ ላሳያችሁ። ህፃን ልጅን ማግባት እንደማይቻል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ላውጣላችሁ። ኢነሃ ሶጊራ አቡበክር ስዲቅ መጣና ነብዩ ሰለላሁ ዐለይሂ ወሰለምን ጠየቃቸው። ልጃችሁን ዳሩኝ ስላቸው አይቻልም እሷ ህፃን ነች አሉት። ከዚያ ዑመር ብን አልኸጣብ መጣ። እርሱም ሲጠይቅ እርሷ ህፃን ነች አሉት። ፈቃለ ኢነሃ ሰጊራ ላሳያችሁ። እዚህ ጋር ወደ አማርኛ ልቀይርላችሁ በትክክል ከተረጎመው። ነቢዩ ሰለላሁ ዐለይሂ ወሰለም የፋጢማን እጅ እንዲሰጧት አቡበክር እና ዑመር ጠየቁ። አቡበክር እና ዑመር የነብዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማን ለማግባት ጠየቁ። እሱ ግን በጣም ትንሽ እንደሆነች ነገራቸው ይላል። አየህ፣ ትንሽ ነች አይቻልም ብለው መለሷቸው። ስለዚህ ህፃን ልጅን ወይም ትንሽ ልጅን ማግባት እንደማይቻል እስልምና በደንብ ያስተምራል። መጽሐፍ ቅዱስ ላይ ግን እንደዚህ የሚል አስተምሮ አታገኙም። ህፃን ልጅን አታግቡ ወይም ትንሽ ልጅን አታግቡ የሚል የለም። ወይም በዚህ እድሜዋ ሴት ልጅ ታግባ የሚል የለም በፍጹም። ምንም አይነት ህግና ስርዓት የለውም በዚህ ጉዳይ። ይህ ህግ ያለው በኢስላም። እሺ እሺ ይቀጥሉ።
ሌላው የወር አበባ ታይ ነበር እናታችን አይሻ ባገባች ጊዜ። ይሄን ታውቃለህ? የወር አበባ ፔሪድ ታይ ነበር አለ እውነት አለውኛ እሷ በዚያ ዘመን የወር አበባ ታይ ነበር። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለች? ኢዛ በለገት ልበንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ ለአቅመ ሔዋን ማነው 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ያ ማለት ከልጅነት ዓለም ወጥታለች ማለት ነው። 9 ዓመት የሴት ልጅ ከልጅነት ዓለም ወደ ሴትነት ወይም ለአቅመ ሔዋን ወደ ደረሰች ሴትነት የምትሸጋገርበት እድሜ እንደሆነ ራሷ ተናግራለች። ሌላኛው ነገር አሁን ያለችዋ 9 ዓመት ህፃን ልጅ ለትዳር ብትጠየቅ ምንም ይሄን ነገር ከቁም ነገር የምትቆጥር አይደለችም፣ ህፃን ነች። አንተም ምንም እንደምናውቀው በዚህ ዘመን እየኖር ባለንበት ዘመን። በዚያ ዘመን ግን ለትዳር ተጠይቃ አገናዝባ አሰላስላ ያን ለዚያ መልስ የምትሰጥ ትልቅ ሴት ነበረች። ራሷ ነች እንዳውም የትዳር ጥያቄ አላህ መልእክተኛ ያቀረቡልኝ እኔም በጣም ደስተኛ ሆኜ ተቀበልኩኝ ብላ የተናገረችው። قالت ام المؤمنين عائشة رضي الله عنها قال لي النبي صلى الله عليه وسلم أترضين أن تكوني زوجتي في الدنيا والآخرة؟ فقلت بلى يا رسول الله إذا أنت زوجتي في الدنيا والآخرة በዱንያም በአኺራ ምን ሚስትሆን ትፈልጊያለሽ ወይ ብለው ሲጠይቁኝ አዎ አልኳቸው ብላ በስነ ስርዓት የትዳር ጥያቄ ተቀብላ የምታስተናግድ ሴት ነበር። ስለዚህ ትልቅ ሴት መሆኗን ከዚህ ትረዳላችሁ ማለት ነው። አይ እሺ ገብቶኛል። እሺ ታንኪዩ። ጥያቄ ያለ የሚጠይቅ ከሌለ ጥያቄ ያለ ጠይቅሽ ትችላለህ። እሺ አሁን እንደ ምሳሌ ብዙ ሚስቶች እንደነበራቸው እና በአንድ ሌሊት ሄዶ እንደሚዘይሯቸው የሚናገር እንትን አለ እና ይሄ በምን አይነት እሺ በአንድ ነቢያችን ሰለላሁ ዐለይሂ ወሰለም 9 ሚስቶቻቸውን በአንድ ሌሊት ይጎበኟቸው ወይም ይዘይሯቸው ነበር ይላል እንጂ ወሲብ ያደርጓቸው ነበር የሚል የለም ሐዲስ ላይ። አነስ ብን ማሊክ ነው ሐዲሱን የተናገረው። ምን አለ መሰለህ كان النبي صلى الله عليه وسلم يطوف على نسائه في الساعة الواحدة يعني في ليلة واحدة أو كما قال رضي الله عنه وكان له عنده يومئذ 9 نسوانا يا الله ملكتني النبي صلى الله عليه وسلم በእያንዳንዱ ሌሊት ወይንም በአንድ ሌሊት 9 ሚስቶቻቸውን ይዞሩ ነበር ወይንም ይጎበኙ ነበር ይላል። ለእርሳቸው የዛኔ 9 ሚስት ነበራቸው አለ። አሁን እዚህ ቦታ ላይ ሰዎች በአንድ ሌሊት ወሲብ ያደርጋል ብለው ይናገራሉ። ወሲብ የሚል ቃል ቃሉ ላይ በፍጹም የለም። ሲቀጥል አነስ ብን ማሊክ ገብተው ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ቤት ወሲብ ሲያደርጉ አይቶ አይደለም እየተናገረ ያለው። እዚያ ቦታ ላይ የሄዱ መጎብኘታቸውን ነው የተናገሩ። አስባችሁታል? አነስ ብን ማሊክ መጥቶ ነቢ ሰለላሁ ዐለይሂ ወሰለም ምን እንደሚያደርጉ አይቻለሁ ብሎ እንደተናገረ አድርገው ሲተረጉሙ ማን ያየው? አነስ ብን ማሊክ ገብቶ ነቢ ሰለላሁ ዐለይሂ ወሰለም ወሲብ ሲያደርጉ አይቻለሁኝ አለ? አላለም። የጦፉ ነው ያለው፣ ይዞሩ ነበር ነው ያለው። ታዲያ ወሲብ ያድርጉ አያድርጉ ማን ነው ሊያውቅ የሚችለው? መልስ ኮሜንት ላይ እናንተ ገስት ላይ ያላችሁ መመለስ ትችላላችሁ። ነቢ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ገብተው ወሲብ ያድርጉ አያድርጉ ማን ነው ሊያውቅ የሚችለው? ማን ነው ሊያውቅ የሚችለው? መልሱ። ሚስት ነች አይደለ? አላህ ያውቃል። ከዚያ በኋላ ሚስቶች ያውቃሉ። ሚስት ታውቃለች። እስኪ ታዲያ ከሚስቶቻቸው መካከል ለምን ሊዞሩ እንደነበር ይሄንን የተናገረ አለ ወይ ከተባለ፣ አዎ ከሚስቶቻቸው መካከል ለምን ይዞሩ እንደነበር የተናገረች አለች። በቃ ያቺ ቃል ነች የሚስቱ ነች የምትፈስረው። ገብታችኋል? የአነስ ብን ማሊክን ጥቅላዊ የሆነ ንግግር ዓም የሆነ ንግግር
የምትተረጉምልን ማለች ከሚስቶቹ መካከል አንድ ሚስታቸው ነች። ከማንም በላይ ሚስጥር የምታውቀው ቤት ውስጥ ምን እንደሚያደርጉ እርሷ ነች። ታዲያ ታላቋ እናታችን አይሻ ረዲየላሁ ዐንሃ በዚህ ጉዳይ ምን አለች? ነቢያችን ሰለላሁ ዐለይሂ ወሰለም ወደ እያንዳንዳችን ቤት በአንድ ሌሊት ይዞሩ ነበር። ፈየድኑ ሚን ኩል ዋሂደት ሚንሁና ሚን ገይሪ መሲስ ሚን ገይሪ ጅማዕ ወደ እያንዳንዳችን ይቀርቡ ነበር ነቢ ሰለላሁ ዐለይሂ ወሰለም፣ ነገር ግን ያለምንም ንክኪና ግንኙነት አለች። ፈየቢቱ ዒንደ ሳሒበት ሌይላ በስተ መጨረሻም ሁላችንም ከጎበኙ በኋላ ከሌሊቷ ባለተራ ጋር አብረው ይተኙ ነበር አለች። አየህ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይህ የሚመሰግኑበት የሆነ ተግባር ነው። ለምን ከተባለ አንድ ሰው ከአንድ በላይ ሚስት ቢኖረው የሚሄደው በየቀኑ ያችን ሚስቱን ለመገናኘት ብቻ ከሆነ ሌሎቹን ደህንነታቸውን የማያረጋግጥ ከሆነ ይህ የሚያስወቅሰው ነገር ይሆን ነበር። ነቢ ሰለላሁ ዐለይሂ ወሰለም ግን ምን ያደርጋሉ? ሁሉንም ሄደው ይጎበኟቸዋል፣ ደህንነታቸውን ያረጋግጣሉ። ከዚያ በኋላ የሌሊቷ ባለተራ ጋር ሄደው ይተኛሉ። ይህ ለእኛ ትምህርት ነው። አንድ ሰው ከአንድ በላይ ሚስቶች ቢኖሩት እንዴት አድርጎ ሚስቶችን ማስተዳደር እንዳለበት፣ በቃ ለግንኙነት ብቻ ሊፈልጋቸው እንደማይገባ፣ የቀኑ አንድ ባለተራ ብቻ እየሄደ እያሳደደ መገናኘት እንደሌለበት፣ ይልቁንስ ሁላቸውንም ደህንነታቸውን ካረጋገጠ በኋላ የቀኗ ባለተራ ጋር ይሄዳል። መጨረሻ ላይ ከእርሷ ጋር አብሮ ያርፋል። እዛ እንደዚያ ነው ያደረጉት ነቢ ሰለላሁ ዐለይሂ ወሰለም። ቢያደርጉት ችግር አለው ወይ? ቢያደርጉት ችግር የለውም። የሚያስወቅሳቸው ነገር አይደለም። ዝሙት አይደለም ያደረጉት። ዝሙት ቢያደርጉ ያስወቅሳል አይደል? አዎ ያስወቅሳል። ነገር ግን ሚስቱ ጋር ተገናኘ ቢባል አንድ ሰው ችግሩ ምንድን ነው? ችግሩ ምንድን ነው? የሚያስወቅሰው ዝሙት ቢሆን እኮ ነው። አንድ ሰው ሚስቱ ያልሆነች ሴት ጋር ሄዶ አደረ ቢባል ይሄ ትችት ትክክለኛ ትችት ነው። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ጋር ነው ያደረጉት። ለምን ሁላቸውም ጋር በአንድ ሰዓት ያደረጉ? ለምን በአንድ ደቂቃ ያደረጉ? ምንም የሚያስተች ነገር አይደለም። ትችት ብሎ ማለት አምላክ ባልደነገገው ነገር ላይ ግብረ ስጋ ግንኙነትን ማድረግ ነው። ያ ደግሞ ዝሙት ነው። ነቢ ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ያደረገው ቢባል እንኳን ዝሙትን አላደረገም። እሺ እንቀጥል። እሺ ጥያቄ አለ። ቀጥል። ሰላም ነው እሱ አማን ነው። ዳኒ ሰላም ነው። ዳን አልሐምዱሊላህ። እንግዲህ አንድ ጥያቄ አለ። እሺ ይሰማል? ለመማሪያ የሚሆን አንድ ጥያቄ አለ። ማለት ማወቅ የሚፈልገው እሺ ያው ትመልስልኛለህ ብዬ ተስፋ አደርጋለሁ። ቀጥል። እሺ አሁን ጥያቄ ምን መሰለክ? እስልምና ውስጥ አሁን እስላም የሆነ ሁሉ ጀነት ይገባል የሚል አለ ቁርአን ውስጥ? እስላም ጀነት ይገባል? አዎ በደንብ በቁርአንም በሐዲስም ላይ አለ። ሁሉም ሙስሊሞች ጀነት እንደሚገቡ ያ ቦታ ላይ እስቲ ትንሽ እንትን አድርግልኝ አብራራለሁ። ያው አላህ ሱብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ ያመኑትንና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ቃል በቃል ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ ብለዋል። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች እንደሚገቡ ከእነርሱ ውጭ ሌላ ማንም ሊገባ እንደማይችል ገነት በግልጽ ተናግረዋል። ክርስቲያን አይገባ የሚልበት ቦታ አለ ማለት ከእስላም ውጭ ክርስቲያን አይገባ የሚል ማለት የተጻፈ ቦታ አለ? ሙስሊም እንጂ ሌላ ማንም አይገባም ተብሎ ተነግሯል፣ ተጽፏል። በሐዲስና በቁርአንም አለ ማለት ነው። አዎ በሐዲስም በቁርአንም አለ። ኦኬ። ሌላ ጥያቄ ደግሞ ምን መሰለክ? ያው ከሰው ጋር ትጠያቃለህ። ብዙ ሰው ጠይቄ ነበር። አንድ ጥያቄ ነበር። አሁን ለምሳሌ ወደ ኋላ ተመልሰህ ሌሎች ነቢያቶችን ስናይ ለምሳሌ ሙሴን ስናይ ማለት ነው። ነቢ ሙሴን ስናይ ኢሳም ነቢይ ትላላችሁ እናንተ፣ እኛ ጌታ እንላለን። እሱንም ሌሎቹንም ስናይ ኤልያስን እነ ኤልሳ ምናምን ስናይ አለ በቁርአን እነ ኤልያስ አለ ኤልያስ አለ ኤልሳ አለ። ነቢያት ናቸው እነሱ ማለት ብዙ ነገር እንዳደረጉ ይታወቃል በቁርአን ውስጥ። እነዚህ ከነቢያቶች መካከል ተአምራቶቻቸውን የገለጸላቸው አሉ፣ ነገር ያልገለጸላቸውም አሉ። ነገር ግን ተአምር አላደረጉም አንልም፣ አድርገዋል። ለነቢያት ሁሉ አላህ ሲያስነሳቸው ጊዜ ተአምራትን ይሰጣቸው ነበር። ግን የሁሉንም ነቢያት ተአምር ቢዘረዝር መጽሐፍ አይበቃም። ዋናው ዓላማው ምንድን ነው?
ለእነዚያ ነቢያቶች አስተምሮትን መስጠቱ ቃሉን መግለጡ ለእነርሱ ይሄን ይናገራል። ከነቢያቶቹ መካከል እንደሆኑ አንዱን አምላክ አምልኩ ብለው እንደሰበኩ በዚያ ላይ የተወሰኑትን የነቢያት ተአምራቶች ይገልጻቸዋል። ለምሳሌ የዒሳ ተአምራቶች በርካታ ተገልጸዋል። ሙታንን ያስነሳ እንደነበር፣ ዓይንን ያበራ እንደነበር፣ የታመሙ ሰዎችን ይፈውስ እንደነበር፣ ከጭቃ የወፍ ቅርጽ ሰርቶ ለእነዚያ እንትን ይላቸው እንደነበር እፍ በማለት አላህ ለእርሱ ነፍስ ይሰጥለት እንደነበር ይህን ሁሉ ከገለጸ በኋላ ወደ ኢልያስ ስንመጣ ደግሞ ወደ ኢልያስ ስንመጣ ኢልያስ የሰራውን ተአምር ሳይሆን አላህ የገለጸልን ኢልያስ ከነቢያቶች መካከል እንደመረጠው አላህ እንዲሁም ወደ አንዱ አምላክ ወደ አላህ አምልኩ እርሱም ብሎ እንደሰበከ በዕል የሚባልን ጣዖትን ደግሞ እንዳወገዘና እንዳስተባበለ ይህን ሁሉ አስተምሮቱን ገልጾለታል። ኢሳም ልክ እንዲሁ ከነቢያቶቹ መካከል እንደሆነ አላህ ገልጾታል። እነ ዘከርያስ እና ዮሐንስ ሁላቸውም ከነቢያት ናቸው። ኦኬ እሺ። እነ ኢሳ ሰርቷል ታምራትን፣ ሌሎቹ ነቢያቶች ሰርተዋል። እሺ አሁን ነቢ ሙሐመድ የሰራ ታሪክ አለሽ ወይ ወደ ምገርጽልን ካለ? አዎ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት በርካታ ተአምር አለ። ለምሳሌ አንደኛው ምንድነው? ጨረቃን መክፈላቸው። በዘመኑ ያሉ የመካ ከሃዲያኖች ኢንኩንተ ነቢየን አሪና አያሏቸው፣ አንተ ነቢይ እንደሆንክ እንደቀደሙት ነቢያት ተአምር ሰርተህ እንድታሳየን እንሻለን አሏቸው። ፈአራሁም የሽቃቀል ቀመር መረተይን ይላል። የጨረቃንም መከፈል 2 ጊዜ ያሳያቸው ይላል። ይሄ የመካ ሰዎች ራሳቸው በአይን እማኛቸው ያዩት የመሰከሩት የሆነ ነገር ነው። ሌላኛው ነገር ለጥቂት ሰው የምትበቃን ተአምር ለብዙ ሰው የማበርከትን ተአምር ተሰጥተዋል። ልክ ይህን ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው ለ5 ሰው ለ6 ሰው ትበቃለች የተባለችን ምግብ 1500 ሰዎች እንዲበሉ ባርከውላቸዋል። ይህን ተአምር ክርስቶስ መጽሐፍ ቅዱስ ላይ እንዳደረገ ተገልጿል። ለጥቂት ሰው የምትበቃን ምግብ ለ5000 ሰዎች እንደባረከላቸው ይገልጻል። ነቢያቶች ይህን ያደርጉ ነበር። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል ሰዎች ውዱ ማድረጊያ ሶላት መስገጃ ውሃን ባጡ ጊዜ ከጣቶቻቸው መካከል ውሃ እንዳፈለቁላቸው ያንን የተአምሩ ተቋዳሾች ራሳቸው የአይን እማኞች ዘግበዋል። ፈረአይና የንቡዕ አልማ ሚን በይኒ አሳቢዒህ አሉ። በጣቶቻቸው መካከል ውሃ ሲፈልቅ ተመለከትን፣ በዚያም እኛ ውዱ አደረግን፣ ከዚያም ሰገድን ብለው ተናገሩ። እንዲህ አይነት በርካታ ተአምራቶችን አይን መፈወስ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዱ ማየት የተሳነው ሰው መጥቶ ማየት እፈልጋለሁኝ አላህን ይለምኑልኝ አንተ የአላህ መልእክተኛ አላቸው። ወዲያው ያ ሰው አይኑ ተመልሶለት ወደ ቤቱ ሄዷል። አይንን ያበሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሌላ በርካታ ጥቅስ ማግኘት እችላለሁ። አሁን የነገርከኝ አሁን ቦታ ይቻላል። ላሳየ የገለጽኩት ሁሉ ነው። አይ አሁን ያልከውን ብቻም ካሳየ ችግር የለም። ከተናገርካቸው ውስጥ አንዱን ካሳየ በቂ ችግር የለም። አብሽር የጨረቃን እንክን እንደከፈሉላቸው እኔና ሌላውንም ማየት እንችላለን። ችግር የለም። ያ እነዚህ ጋር ይሄ አረብኛ ነው፣ ወደ አማርኛ ልቀይርላችሁ። ምንጩን የያዙት ሶሒህ ሙስሊም 2802፣ ሶሒህ ቡኻሪ 3637 ላይ ታገኙታላችሁ። ወደ አማርኛ ልቀይርላችሁ ምን እንደሚል የመካ ሰዎች ይላል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው የተነሱበት የሀገራቸው ህዝቦች ናቸው። መጀመሪያ ይሄን የጠየቋቸው የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁ። ይሄን እየዘገበ ያለው የአይን እማኝ የሆነው የእርሳቸው ባልደረባ አነስ ኢብኑ ማሊክ ይባላል። ያው ይሄንን ጠየቋቸው አለ። ስለዚህም የጨረቃን መከፈል 2 ጊዜ ያሳያቸው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው 2 ጊዜ አሳያቸው። አንደኛው ይሄ ነው። ሌላው በጣቶቻቸው መካከል ውሃ ሲያፈልቁላቸው እንደነበር ለሰሃቦቻቸው የአይን እማኞች ራሳቸው ተናግረዋል። እሱንም እንመልከት። ينبع نبع الماء من بين أصابعه الزيم قرية طلب بعض أصحاب النبي صلى الله عليه وسلم وضوءا فلم يجدوا كفيل يا نبي محمد صلى الله عليه وسلم بالربوج ودو ما درجا وهان فلقوا نقر قنا لا قنيم نبر إلان فقال النبي صلى الله عليه وسلم ها هنا ماء فأتي بماء فوضع يده في الإناء الذي فيه الماء ثم قال توضأ بسم الله فرأيت الماء يفور من بين أصابعه صلى الله عليه وسلم ለዚህ በጣቶቹ መካከል ውሃ ሲፈልቅ ተመለከትኩኝ ብሎ የአይን እማኝ ራሱ የመሰከረው ምስክር ነው። ያ የአንዳንድ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አላህ ይባርካቸውና ሰላም ይስጣቸውና
ለመዋጀት ውሃ ጠይቀዋል፣ ነገር ግን ምንም አላገኙም ነበር ይላል። ውዱ ለማድረግ ውሃ ጠይቀው አላገኙም እያለ ነው። መጨረሻ ላይ ምን ይልናል? ይታያችኋል እዚህ ጋር ምን እንደሚል ያው ውሃው ከጣቶቹ መካከል ሲፈስ አየሁ ይላል። ቃል በቃል ውሃው ከጣቶቹ መካከል ሲፈስ አየሁኝ ይላል። በጣቶቹ መካከል በጣቶቻቸው መካከል እንደዚህ አድርገው ውሃ ሲፈስ ተመልክተዋል። ሌላው አይን የፈወሱበት የሆነ ሐዲስ ማየት የተሳነው ሰው መጥቶ ይጸልዩልኝ አይኔ እንድመለስልኝ ይፈልጋለሁ ብሏቸው ወደ አይኑ ተመልሶለት ነብዩ ሰለላሁ ዐለይሂ ወሰለም አይኑን መልሰውለት ሄዷል። እሱንም ላሳያችሁ። አይን ያበሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ላውጣላችሁ። ያ ረሱላህ ادع الله لي أن يرد لي هنا الملكات يا الناس قال تملكتوا من الال أن أعمى عند ورسو وينما يتسانو سو أتى إلى رسول الله صلى الله عليه وسلم ودى النبي صلى الله عليه وسلم قال متى فقال يا رسول الله أنت يا الله ملك تنيا لا تشوف ادعو الله أن يكشف لي بصري عن بصري الله عينين عندي قلت لي وينما عندي فوسن سألي لي على تشوف قال أو أدعوك قال يا رسول الله إنه قد شق علي الذهاب بصري قال فانطلق فتوضأ ثم صل ركعتين ثم قل اللهم إني أسألك وأتوجه إليك بنبي محمد صلى الله عليه وسلم نبي الرحمة يا محمد إني أتوجه إلى ربي بك أن يكشف لي عن بصري اللهم شفعه في وشفعني في نفسي فرجع وكشف الله عن بصري يهسو ما يتسنوت ودا نبياتنا صلى الله عليه وسلم قرمتته نبياتنا صلى الله عليه وسلم هيدنا ودو أدرقه الله عندي أنا سأله تصلي ينسالها لالوت لك مصحف قدس لا يسوع كريستوس ባደረገው መልኩ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሆነ ሰው ታሞ ሂድና በዚህ በውሃ ላይ ሄደህ ታጠብ ትፈወሳለህም አለው። ቀጥታ ሄደ ሰውየው በውሃው ላይ ታጠበ፣ ካለበትም ለምጽ ተፈውሶ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደዛው አዘዙት። አያችሁ መጣና ምን እንዳላቸው ተመልከቱ። አንድ አይነ ስውር ሰው ወደ አላህ መልእክተኛ መጥቶ እንግዲህ ጎግል አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ወደ አላህ መልእክተኛ መጥቶ የአላህ መልእክተኛ ሆይ እይታዬን እንዲመልስልኝ ወደ አላህ ጸልይልኝ አለው። አይኔ እንዲመልስልኝ ቃል አለ የአላህ መልእክተኛ ሆይ የማየት እጦቴ ለእኔ በጣም ከባድ ሆኖብኛል። ማየት አይችልም ሰውየው። እንዲህ እያለ እያናገራቸው ነው። ሂድና ውዱ አድርግ አሉት። ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ። ሂድና ውዱ አድርግ፣ ከዚያም 2 ረክዓ ስገድ። ከዚያም አላህ ሆይ በነቢዩ ሙሐመድ ማን ነው አላህ ይባርከውና ሰላም ይስጠውና የምህረት ነቢይ እለምንሃለሁ፣ ወደ አንተም እመለሳለሁ። ሙሐመድ ሆይ የማየት እድልን ለመመለስ በአንተ በኩል ወደ ጌታዬ እመለሳለሁ። በእርሳቸው በኩል ወደ አላህ እየጸለየ ነው። አላህም ሆይ ምልጃውን ተቀበልልኝ፣ ለራሴም ምልጃዬን ተቀበል። ስለዚህ ተመለሰ። አላህም እይታውን መለሰለት ይላል። ያ ማለት አይኑን መለሰለት። ስለዚህ ማየት የተሳነው ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ማየት ፈልጋለሁ እባክዎትን ይጸልዩልኝ ብለዋቸው ነብዩ ሰለላሁ ዐለይሂ ወሰለም ሂድና ውዱ አድርገህ 2 ረክዓ ሱና ሶላት ሰግደህ ከዚያም በኋላ በሙሐመድ ሰለላሁ ዐለይሂ ወሰለም ለምንሃለሁኝ አንተ አይኔን መልስልኝ ብለህ ጸልይ፣ ወዲያውም ይነሳልሃል አሉት። ይሄን ጸለየ፣ አይኑን ተመለሰለት። ያው አላህም አይኑን መለሰለት፣ እይታውን መለሰለት ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሁሉ ተአምራቶች አድርገዋል። አይን አብርተዋል። ልክ እንዲሁ ሌላም ጨረቃን ከፍለዋል። በጣቶቻቸው መካከል ውሃ እንዲወጣ አድርገዋል። ያ ነው። ሌላው ነገር የቀደሙትን ነብያቶች ሁሉ አይተዋል፣ አግኝተዋቸዋል። የመጨረሻ ማንን አይተዋል? ለምሳሌ ከተባለ ኢየሱስ ክርስቶስን አይተውታል፣ አግኝተውታል። አብርሃምን አግኝተውታል፣ ሙሴን አግኝተውታል። ማስረጃ እሱን ላሳያችሁ። ልክ ይሄንንም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የቀደሙትን ነብያቶች እንዳገኛቸው ማለት ነው። ሙሴንና ኤልያስን እንዳገኘ ታውቃላችሁ፣ መጽሐፋቸውን አንብባችሁ ከሆነ ኢየሱስ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ያለፉትን ነብያቶች ሁሉ አግኝተዋቸዋል ማለት ነው። እሱን እንመልከት። እዚህ ጋር እንመልከት። እሺ
ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ነብያቶችን ሁሉ እንዳዩዋቸውና ለናሙናነት አክል ካያቸው መካከል የነገሩልን እንመልከት። ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ነብያት ታዩኝ። ሙሴ ከሸኑአ ነገድ የሆነ ሰው ይመስላል፣ የተወሰነ አይነት ሰው ነበር እያለ ይናገራል። እዚህ ቦታ ላይ ሙሴን እንዳዩት ተናገሩ። ቀጣይ ማንን አዩ ከተባለ ተመልከቱ። ማንን አየህ ይላሉ? የማርያም ልጅ ኢየሱስን አየሁት፣ ሰላም በእርሱ ላይ ይሁን አሉ። ያ ሰላም፣ የማርያም ልጅ ኢየሱስን አየሁት፣ ሰላም በእርሱ ላይ ይሁን። ሌላስ ማንን አይተዋል? አብርሃምን አየሁት። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ታላላቅ ሶስት ነቢያት አብርሃምን፣ ሙሴንና ክርስቶስን እንዳዩቸው ቃል በቃል ተናግረዋል ማለት ነው። እና የቀደሙትን ነቢያት ሁሉ አይተዋቸዋል፣ አግኝተዋቸዋል። ይህን ሁሉ ተአምርም አድርገዋል። አንድ የቀራቸው ነገር የለም። ከጅማ ጀነትን ሁሉ አይተዋል። ላሳያቸው እሱንም ገነትን አይተዋታል። ኢጠለዕቱ ፊል ጀና ብለዋል። ገነትን አይቻታለሁ። ወጠለዕቱ ፊልናር እሳትንም አይቻታለሁ አሉ። መላእክቶችን አይተዋቸዋል። አንድ የቀራቸው የለም። አንድ የቀራቸው የለም። ያ ጀማዓ ረአ ኩሉ ሸይን ኢላ ረበሁ ሱብሓነሁ ወተዓላ ወቀድ ቂለ አነሁ ረአ ረበሁ ሐታ ቢፉአዲሂ ዐለይሂ ሰላቱ ወሰላም كما قال عبد الله بن عباس رضي الله عنه وغيره من الصحابة رضوان الله عليه. اشتياق قال له كان قدر اشتياق قال له لا اشتياق قال له لا انزلوا تحت يا قسان راشنا من قباش ነብዩ አላህን አይተዋል እንደ ይላል አላህ ሱብሓነሁ ወተዓላ። አሁን መጨረሻ ላይ እየተናገርኩኝ ነበር። ሁሉን አይተዋል አላህ ሱብሓነሁ ወተዓላ ሲቀር እያልኳችሁ ነው። አላህ ሱብሓነሁ ወተዓላ ሲቀር አላህን አሁን ማንም ያየ የለም። መላእክትም ራሱ እርሱን ማየት አይችሉም። ይህም ብዙ ጊዜ ተናግሬያለሁ። ያ ነው። መቼ ነው የምናየው ከተባለ የቂያማ ቀን የትንሣኤ ቀን እናየዋለን አላህ ሱብሓነሁ ወተዓላ። ዛሬስ ላ ማንም ሰው አንድም ሰው እንኳን አላየው። ሙሳ ዓለይሂ ሰላም ለማየት ጠይቆ ነበር። ረቢ አሪኒ አንዙር ኢለይክ አለ። ጌታዬ ሆይ አንተን እንዳይ አንዴ ፍቀድልኝ አለ። ቃለ ለን ተራኒ አሁን አታየኝም አለው ሙሳ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ሄደው አድርገው ከአላህ ጋር ንግግር አድርገዋል። አላህ ሱብሓነሁ ወተዓላ ለነቢ ሰለላሁ ዐለይሂ ወሰለም ተገልጦላቸዋል። በቃሉ በንግግር አናግሯቸዋል። ልክ ሙሳ እንዳናገረው ገብቷቸዋል። በቃሉ አናግሯቸዋል። አይ ሰላም አለይኩም ሁሴን። ጥያቄ አለኝ እኔ ሁሴን ወንድሜ፣ ሰላም ነህ? ጥያቄ ምንድን ነው? እሺ ሁሴን፣ እኔ አንድ ጥያቄ ያለኝ ወደ ውጭ ተወጣ የመኖሪያ ፈቃድ ያውጥቼ ወደ ውጭ ወጥቼ ነበረ። ከዛ አንድ እህቴ ነበረች ብር ረድታኝ ነበር ማለት ነው። እና እኔ በዛ ሀገር ትደርስ ወዲያው እሷ ወዲ ሀገር ለመመለስ ፈለገችና ብር ጠየቀችኝ። እንደምታየኝ እኔ ብር የለኝም፣ አሁን በኋላ ሰጥሻለሁኝ አልኳት። ችግር የለም ማለች። ሄደች። ሀገር ትደርስ ወር አካባቢ ተቀምጣ ምስኩል አረገችልኝ። ትደውል እሷ ናት። ከዛ በኋላ ይሄ ቁጥሩ የኔ አይደለምና ቁጥር አላወጣሁም፣ በዚህ ቁጥር ደውልና አካውንት ይሰጥሃል፣ በዛ በአካውንት አስገባልኝ አለችኝ። እሺ አልኳት። በዛ በቁጥር ከ8 ቀን አካባቢ ቆይቼ ደወልኩ። አካውንት ሰጠኝ። በዛ በአካውንት ውስጥ ወንድሜ ነበርና ወንድሜ ያስገባልኝ ብሩን ማለት ነው። እሷንም ዳግመኛ አላገኘኋትም። ከዛ በኋላ 7 ዓመት ቆይታ ደወለችልኝ፣ ምስኩል አረገች። ብሩ አልደረሰኝም፣ እንዴት ብሩን አላስገባህልኝም ትትለኝ። አረ እንደዚህ በዚህ አይነት ቁጥር እኮ አስገባ ብለሽኝ አስገብቻለሁ፣ ፈቱራውን ደግሞ ይዣለሁኝ ነበር በወቅቱ አንቺ ስላላገኘሁሽ ለአንቺ መላክ አልቻልኩም አልኳት። ያው እሷን ብሩ አልደረሰኝም ማለች። ምንድነው ማድረግ ያለብኝ ሁሴን? እሷ በዚህ ላከልኝ ብላ አካውንት ተሰጣህ፣ አንተ በዚህ አስገብተህላታል አይደል? አካውንት አይደለም የሰጠችኝ፣ ቁጥር በዚህ ቁጥር ደውልና አካውንት ይሰጥሃል አለችኝ። በዛ ቁጥር ደወልኩ፣ አካውንቱን ተቀበልኩ፣ በዛ ቁጥር አስገባሁኝ። 7 ዓመት ቆይታ ጠየቀች ብሩን። አሁን አንተ ያለብህን ግዴታ ተወጥተሃል።
በመጀመሪያ ሲጀመር ብድር አይደለም የሰጠች ስጦታ ነው የሰጠች። ስጦታ የሰጠ ሰው መልሶ አምጡ ሊል አይገባውም። አንተ ግን ያደረገችልህን መልካም ነገር አልረሳህምና ውለታዋን ለመመለስ ብለህ እሺ አልካት። ሰጥሻለሁ፣ ችግር የለውም። ላ ሁሴን ስጦታ አይደለም የሰጠች ብድር ነው ያበደረች። ብድርሽ አሁን ብድር ነው ያበደረች። ብድር ሆነን በልሽ። ከዚያ በኋላ በዚህ ቁጥር ደውልና በሚሰጠህ አካውንት አስገባልኝ አለች። አካውንት ላከች። አንተ ደግሞ ባለችው መሰረት በቃልህ ተገኘህ፣ በአካውንቱ ብር ላክ። ከዚህ በኋላ ምንም በአንተ ላይ ተጠያቂነት የለብህም፣ ምንም የለብህም። ነገር ግን አንተ አሁን ላይ እሷ ስራ ከሌላትና ተቸግራ ከሆነ አንተ ደግሞ ስራ ላይ ከሆንክና ድሎት ላይ ከሆንክ አግዛት፣ የተወሰነ አጅር ታገኛለህ። ያቺ ልጅ አንተ በተቸገርክበት ጊዜ ደርሳለሃለች፣ ረድታሃለች እና አንተም ባህል በቻልከው አቅም እርዳት። ይህ እንደ ግዴታ ሳይሆን ከአላህ ዘንድ ምንዳ አገኛለሁ ብለህ ማለት ነው። ግዴታህን ተወጥተሃል። መጀመሪያ ላይ በሰጠች ቁጥር ልከሃል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሰነዐ ኢለይኩም መዕሩፈን ፈካፊኡህ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። መልካም የዋለላችሁን ሰው እናንተም ልክ እንደርሱ መልካም በመዋል ካሱት አሉ። የምትክሱበት እንኳን መልካም ነገር ብታጡ ለዚያ መልካም ለዋለላችሁ ሰው ጸልዩለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ ሐዲስ መሰረት በቻልከው አቅም አግዛት፣ አጅር ታገኛለህ። ጀዛከላህ ኸይር። ግን ሁሴን እዚህ ጋ እኔ እርግጥ ሐቋ እንትን እንዳለ እንደተሰጠ ነው የሚረዳኝ። ግን ላኪን ግን እሷን ለማሳመንና ትክክለኛውን እንትን ለማድረግ ያን የሚቻለውን ነገር ለማድረግ ወይ በቃ ማይና ብሩ አልደረሰኝም ካልሽ ልጁ ብሩን አስቀርቶት ነው አልነገረሽም? ማይና ወይ ብርሽን እንትን ታልሽ ልስጥሽ ወይም ደግሞ አንቺ እንድታጭልኝ እኔ ልማልና ብሩን ዳግመኛ እንዲያጠይቅኝ አልኳት። ትችላለህ እንደው እሺ ጀዛከላህ ኸይር ያጥከል አፍያ ወያ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። የኔ ጥያቄ ጣለብ ቤት እንደነበርኩኝ ሰዎች ሲጾሙ ረመዳንን ቀድመው ነው የሚጀምሩት፣ ሲፈቱም ቀድመው ነው። ሶላት አሰጋገዳቸው ደግሞ ዙህርና አሱርን አንድ ላይ ኢንሻና መግሪብን አንድ ላይ ነው። ከዛ 2 ዓመት ሙሉ እንደነሱ ነው ሳድርግ የነበረው። ግን አቅ ነበረ እኔ እንዴት እንደምሰገድ እንዴት እንደምጾም ቤተሰብም ስለምጠይቅ አቅ ነበረ። በዛ ሰዓት ግን ፍርሃትም ስለነበር እንደነሱ ነው ማደርገው እና ምን ማድረግ ነው ያለብኝ? ለዛ እሺ ያልጾምሻቸው ቀናት ከገባኛት ያልጾምሻቸው ቀናቶች ካሉ እነዚያን ቀዳ አውጫቸው። ያጎደልሽው ቀን ካለ ያንን ቀዳ አውጪ። አንድ ቀን ምናምን በየአመቱ ያቺ የጎደለች ቀን ካለች እርሷን ቀዳ ማውጣት። ያ طيب ሶላት አንቺ እንዴት ነሽ? የሰገድኩት እንደነሱ ነው። አንድ ላይ ነው የሚሰግዱት አሱርንና ብዙ አመት ነው አይደል? አንድ ላይ ብዙ አመት ነው አይደል እንደዛ ያደረግሽው? 2 ዓመት ጠለብ ሲሰራ እንደዛ ነው ያደረኩት። እሺ ይሄንን ቀባ ለማውጣት በጣም አዳጋች ነው፣ በጣም ብዙ ስለሆነ የ2 ዓመት። ስለዚህ ስላለፈው አልፏል። ከዚህ በኋላ ላለው በትክክል መስከር ነው ባወቅሽ ጊዜ። አይ እሺ በቃ ሌላ የማደርገው ነገር የለኝም። የለሽም። ሰላም አለይኩም። ሰላም አለይኩም። ምስር ቆይ አንዴ ባለ አፉ በእኝን እቸኩላለሁ። ቆዩ ከገባ ሰላም አለይኩም። ወሰላም ግን ምስር እኮ አይደለችም፣ ምስራ ናት። ወላሂ ቸኩያለሁ በጣም እና ለዛ ነው አስፈቅጄ ነው መዳምን የመጣሁት። ወላሂ ማስረጃ እንዴ እስከቴ በቃ እሺ ምንድነው? እሺ አመሰግናለሁ። ይኸውልህ እኔ ያኔ አባቴን አላውቀውም ነበር፣ ካደኩ በኋላ ነው ያወቅኩትና ከዛ ያሳደገሽ አባት ለአንቺ አጅነቢ ይሆንብሻል ተባልኩ እና በአባትሽ መጠራትም ያለብሽ በወላጅ አባትሽ ነው እና በአሳዳጊሽ መጠራት አትችይም
እና እሱ በአንቺም ላይ አጅነብይ ነው አሉኝ እና እንድትነግሪኝ። እውነት ነው ጌታ እውነት ነው አለቀ። ስላሳደገ አባት ተብሎ አይጠራም። አባት ማለት በሁለት መንገድ ነው የሚሆነው። አንደኛ የስጋ አባት፣ ሁለተኛ የጥቢ እናት ካለች የእሷ ሰውዬ የነዛ ቤተሰቦች እንዳለ ለአንቺ መሕረም ይሆናሉ። ከዚያ ውጭ ግን እሱ ስላሳደገ ብቻ አባት ሊባል አይችልም። አንቺ ለእሱ አጅነቢ ነሽ፣ መሸፈን አለብሽ። ሰላም ማለትም አትችይም። እሺ መርሐባሽ እሱ በጣም አመሰግናለሁ። ጀዛኩሙላህ ወያኩም። ሰላም አለይኩም። እሺ ወአለይኩም ሰላም። አለይኩም ሰላም። አለይኩም ሰላም። ሰላም ነው? ዳኒ አልሐምዱሊላህ። እሺ ጥያቄ ነበረኝ። እሺ እኔ ሳውዲ ነኝ። ከከፊሌ ጋር ከሴትዮዋ ጋር መካ ሄጄ ዑምራ አድርጌያለሁ። እንዴት ይያያል? እሺ ጨርሰሻል? ሌላ ጥያቄ አለሽ? የሚረብሽ ሌላም አለኝ። እሺ አንዴ የሚረብሽ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ቱሳፊሩ አልመርአቱ ቱእሚኑ ቢላሂ ወልየውሚል አኺር መሲረተ የውም ወለይለቲሂ ኢላ መዐ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አይገባም ብሎ ተናግረዋል። ስለዚህ ያ ነው ከዘመድ ብቻዋን በላይ ርቀት ያለው ጉዞ ነውና ከዱባይ እስከ ሳውዲ ድረስ ያለ ዘመድ ወይንም ያለ ባሏ ልትጓዝ አይገባም ሴት ልጅ። ያደረግሽው ኢብኑ ዑሰይሚን ፈትዋ እንደሰጡት በዚህ ጉዳይ ላይ ስህተት ነው ብለው ተናግረዋል። ያለ መሕረም የተደረገ ዑምራ። ስለዚህ ከዚህ በኋላ ላለው በመሕረም ማድረግ ነው ያለብሽ ማለት ነው። አይ ሁለተኛ ጥያቄ ልጨምር? እሺ ሐማም ያጠብኩበት ልብስ ትንሽ ውሃ ይነካብኛል። ልስገድበት ወላ ሐማሙ ሽንት የሚረጭበት ቦታ ከሆነ የዛኔ ከንጽህና የራቀ ቦታ ስለሆነ እሱ በአብዛኛው ለጥንቃቄ ሲባል ሶላት አደራ በንጹህ ልብስ ስገዱ። ሐማም የምታጸዱበት የራሱ የሆነ ልብስ ይኖራችሁ። ከዚያ ልክ ስትወጡ ጊዜ ከዛ የሚረጭ ከሆነ በልብሳችሁ ላይ በዚያ ልብስ አትስገዱ። ንጹህ ልብስ አዘጋጅታችሁ በዚያው ለቅ አድርጋችሁ በዛች ሰገድ አድርጓት። طيب ይቅርታ ሁለት ጥያቄ ብቻ ነን፣ ቀላል ነው። ሴት ልጅ እዚህ በሚዲያ ኒቃቧን ለብሳ ቁርአን መቅራት ትችላለች? ዝም ብሎ ቀርታ መልቀቅ? የሴት ልጅ ድምጽ ዐውራ ነው ወይስ ዐውራ አይደለም በሚለው በዑለሞች መካከል ኺላፍ አለ። ነገር ግን ዐውራ አይደለም የሚለው ነው ትክክለኛው። ዐውራ ቢሆን ኖሮ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ከወንዶች ፊት እንዳይናገሩ በተከለከሉ ነበር። ያ ቢሆንም ግን ድምጿን ለስለሳ እንዳታደርግ ፈታኝ ድምጽ እንዳትጠቀም ብሎ ቁርአን ገድቦታል። እሱን እንደዛ እስካላደረገች ድረስ ፈታኝ ድምጽ እስካላደረገች ድረስ ችግር አይኖረውም። አላህ በቁርአን ላይ ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ አለ። ድምጻችሁን አታለስልሱ፣ ያ በልብ ውስጥ በሽታ ያለበት ሰው ሌላ ነገር ይከጅል ይሆናልና አለ። እሺ المرض هنا المقصود به ليس المرض الشبهات إنما هو مرض الشهوات يسميه بالشتاء اللي بتسأله ማለት ነው። እሺ ድምጽሽን ሰምቶ ፍርስ እንዳይል ዘለቀ አንቺ ድምጽሽን ለስለስ አታድርጊው። طيب ايش استاذ አንቱ ማለት ይቻላል? አንቱ ማለት ችግር የለውም ማለት ትችላለሽ። አንቱ